ቁርስ ምሳ እና እራቴን በመቶ ብር ብቻ በልቼ ማሳለፌን ማመን አትችሉም። አዎ በትክክል ሰምተሃል፣ በመቶ ብር ብቻ። ዛሬ ገንዘብን እንዴት መቆጠብ እንደሚቻል እና በዚህ በጀት ውስጥ ጣፋጭ ምግቦችን እንዴት ማግኘት እንደሚቻል አሳያችኋለሁ። እስቲ አብረን እንከታተል። ኢንትሮ ላይ እንዳያችሁት እናያለን 200 ብሩ ላይ እንደዛ ለፍተናል። የመቶ ብሩን የምንሞክር ይሆናል። ይቻላል ወይስ አይቻልም? እስከ ቪዲዮ መጨረሻ አብራችሁን ሆኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እና ጋይስ አሁን ደግሞ 100 ብራችንን ይዘን ወጥተናል። ቁርስ ላይ ምን እንደምንበላ ምናምን እናያለን። እኔም በነገራችን ላይ ፈርስት ላይ ሰራላችኋለሁ ስላልኩኝ እንጂ ሚቻል አይመስለኝም እና እንሞክራለን። እስቲ ሚቻል ከሆነ በዚህ ቪዲዮ እናያለን። ማይቻልም ከሆነ አብራችሁ ቆዩ። ይመቻችሁ። እየሄደን ነው ቁርስ የምንበላበት ቦታ ማለት ነው። 200 ብሩን ቪዲዮ ካላያችሁት ገብታችሁ እዩ። በጣም ጸዴ ቪዲዮ። አሁን ቁርስ ምንድን ነው የምንበላው ነው ጥያቄ። እንደምንበላው ምንድን ነው የምንበላው ቁርስ? ኧረ እባክህ 100 ብር እኮ ነው ያለው። በ100 ብር ቁርስ ምሳና እራት አይመጣውም ጋይስ። በጣም ከባድ ነው። ሪስታፍ ከባድ ይመስለኛል። ለማንኛውም እስቲ እንሞክራለን። እስቲ እናንተም ኮሜንት ላይ በ100 ብር መዋል ይቻላል ወይስ አይቻልም? ኮሜንት አድርጉልኝ እና በቃ እየሄደን የሚሆነውን ነገር ምናምን እናሳያችሁ ይሆናል። አብራችሁን ቆዩ። ይሄ ቁርስ ምሳና እራት በ100 ብር በልቶ መዋል አስማት ነው። ዛሬ በዚህ ቪዲዮ አስማት ነው ማሳያችሁ። እናንተ ብቻ እስከ መጨረሻው ሆኖ እንጂ በጣም ጸዴ ቁርስ ጸዴ ማለት ነው። ቁርስ እና ምሳ እራት እንበላለን። ኧረ ተው ቆቀርና ሻይማ እንበላለን። ለማንኛውም ጸዴ ቁርስ ነው የምንበላው። እስከ መጨረሻው ምናምን እናንተም ኮሜንት ላይ ምናምን ሀሳባችን አረጋቂ ለሁለት ነው አይበቃም እና እስከ መጨረሻው ምናምን ተከታተሉ። ስቴት ጋይስ አሁን እየሄድን ነው። ግራ ገብቶኛል ምን እንደምንበላ። እብደት ነው ይሄ፣ እውነት ለመናገር በጣም ከባድ ነው። እስቲ ለማንኛውም እንፈልጋለን ቁርስ ምናምን ተከታተሉ። አምባሻ ምናምን አላችሁ። ቀኑን ሙሉ ቁርስ ምሳና እራት በ100 ብር ምን ይመስልሃል? ይከብዳል። አዎ ይከብዳል። በጣም ከባድ ነው። እንግዲህ ጋይስ ይከብዳል እያለን ነው። እኛ እየሞከረን ነው። እናንተ ሞክሩ፣ ኮሜንት ላይ ምናምን አድርጉልን። እስቲ እሱንም እንጠይቋለን። በ100 ብር ቁርስ ምሳና እራት በልቼ መዋል የሚችል ይመስልሃል? አይመስልም። እንዴት ይከብዳል? አዎ ይከብዳል። እኔ ሞክሬ ከሰራሁትስ ካልኩኝ ያው ካንተ እንላለ ሞክሬ ያሳየኝ። እስቲ ጋይስ እንሞክራለን። እንግዲህ ጋይስ በልተህ ከዋልክ 100 ብር ሸልምሃለሁ ቃል በቃ ይሄ ቪዲዮ ሰርቼው ከዛን አሳየዋለሁ። 100 ብር ይሸልመኛል። እኔ እሸልመዋለሁ። እዚሁ ነው ስራ ቦታ። አዎ እዚሁ በቃ እዚሁ መተን 100 ብራችንን እንቀበላለን። ይሄ ቪዲዮ ሰርተን ማለት ነው። እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። ሻ ምናምን ካላቸው ፕራይሳቸውን ጠይቀን አሪፍ ነገር ቀለል የሚቀንስ ነገር ካገኘን እዚህ በልተን እንወጣለን ማለት ነው። ጋይስ እንግዲህ ወተት ብቻ ነው ያላቸው እዚህ ያላቸው ጋይስ። እስካሁን 100 ብራችንን አልዘረዘርናትም። ሰላም ነው? ችግር አለው? ካሜራ ስንት ነው? 30 ብር። ከዛ የሚቀንስ የለም? ሻይ ያላችሁ? እሺ ሻይ ስንት ነው? ብር ከባድ ነው። በቃ አባሻችንን ብቻ በልተን እንሄዳለን። በ100 ብር ቁርስ ምሳና እራት በልቼ ለመዋል ቪዲዮ እየሰራሁ ምን ትለኛለህ? መዋል የምችል ይመስላል? አይ ቲንክ ይቻላል እያስባለሁ። እንዴት ቁርስ ምሳ እራት እንዴት? ስለ አንድ አምባሻ ከበላክ በቃ እና ምሳም ሻይ አምባሻውን ሳይሆን ያኛውን ኖርማል ዳቦ ማለት ነው። እራት ደግሞ ከባድ ነው፣ ብቻ ከባድ ነው ጋይስ። እስከ መጨረሻው አብራችሁ እራት ምን ልብላ? ከባድ ነው፣ ከበደው። በቃ ያለውን ነገር እንበላለን። እሺ ይቻላል ብለዋል። ቴንክ ዩ በጣም እንብላ ደግሞ ተው እና ጋይስ አምባሻችን መጥቷል። ሻይ ስፖንሰር የሚያደርግልን ሰው የለም። እንግዲህ ጋይስ በ70 ብር ቀርቶናል። ይሄው ውሃ
እንደሚቻልና እንደማይቻል አብረን የምናይ ይሆናል። እኔም አላውቀውም በነገራችን ላይ ላይቻልም ይችላል። እስከ ቪዲዮ መጨረሻ አብራችሁን ሁኑ። እንብላ ሀገር በጣም ከባድ ነው። ዳቦ እንደዚህ መብላት ያለ ወጥ ያለ ሻይ ምናምን መብላት ከባድ ነው፣ ያስጠላል። ምንም ማድረግ አንችልም። ቀጣይ ደግሞ የአምሳ ብር ጠብቁ። በጌታ ስም በአምሳ ብር ምሳና እራት እንበላለን። በቀጣይ ቪዲዮ ማለት ነው። ሻችንን በልተናል። በጣም ከባድ ነበር። በግድ ነው የበላሁት። ደረቅ ነው። በዛሬ አስቡ። ሂሳባችንን ከፍለን 70 ብራችንን መልሶልን ምን ይሆናል? እስካሁን ማረጋችን ደግሞ እንዳለ ማወቅ ከበደኝ እና በልተን መልሳችንን ለመውሰድ እየጠበቀን ነው። እስከ ቪዲዮ መጨረሻ ቁርስ እንደምንም በልተናል። ሻይም ልንጠጣ ነበር ግን ከባድ ነው እና ብር ይጎለናል። 70 ብር ይቀራናል። 70 ብራችንን ወስደን የምንሄድ ይሆናል። ምሳ ደግሞ ምንድነው በለው ነው ጥያቄ። ያው ዩቲዩብ ላይ ነው። ሰብስክራይብ አድርገኝ እንደው ጋይስ። 70 ብር ቀርቶናል። በ70 ብር ምሳና እራት መብላት እንችላለን። ወይስ ቁርስ ስንበላ ምናምን አይታችሁታል። ከባድ ነበር። ምሳ ላይ ምናምን እንገናኝ ይሆናል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ምሳ ላይ እንገናኝ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው እንደምበላ ቆም ብለን ስናስብ ያው ምሳ ላይ እንጀራ እና አቮካዶ ገዝተን ቤታችን እዚህ አካባቢ ስለሆነ ቤት ገብተን ሰራርተን እንበላለን። ተከታተሉ። ምናምን አቮካዶ ስንት ነው? 30 ብር 25 ይቻላል። 20 ብር ይበቃኛል። አራታው 4 ብር መስጠኝ ተገጠው አንድ አቮካዶ እና አንድ እንጀራ ገዝተናል። እንጀራ ስንት ነበር የገዛሁት? 25 ብር። እንጀራውን በ25 ብር አቮካዶንም 25 ገዝተናል። 50 ብር ማለት ነው። 20 ብር ቀርቶናል። በዚህ 20 ብር ራት ምንድነው የምንበላበት እና ቤት ገብተን ሰርተን እንበላዋለን። ይሄን እስከ ቪዲዮ መጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ከተመቻችሁ ግጩኝ። የታባብ ማንካችንን አጥበን ሰርተን እንበላለን። ቧንቧ ውሃችንን ይዘን መተናል። አሁን ደግሞ ፋፋ አድርገን እንበላለን ማለት ነው። አንተ ጥሬ አቮካዶ ነው እንደ ይሸጠልን ሰውዬ እንዴት አድርጋለሁ ደግሞ ከባድ ነው እንግዲህ ጋይስ። ያው ባለኝ 50 ብር ምሳዬን ከናጨረስኩበት አሁን እራት በ20 ብር ምንድነው የሚበላው ነው። 25 ብር ምሳ ላይ በ50 ብር ሀብታም። ቁርሳችንን በ30 ብር ሆነ ይበላል። ቁርስ በ30 ብር በልተናል። ምሳ ደግሞ በ50 ብር 20 ብር ቀርቶናል። እራት ላይ ደግሞ ያበደ ነገር እንበላለን። እናንተ ብቻ ተከታተሉ። ያው ጋይስ ሰርተናል። እንጀራችንን አውጥተን ሳይን አንፈልግም እኛ ወጣት እንደዚህ ነው በለው ጋይስ እንበላዋለን ማለት ነው። በጣም አሪፍ ነው። እንብላ ጋይስ። በጣም ጸዴ ምሳ በ50 ብር ወላሂ በጣም አሪፍ ምሳ ነው የበላነው። ፈርስት ላይ ውድ ነው እያልኩኝ ነበር። በጣም አሪፍ ነው ግን በ50 ብር ዘጭ ብለናል ምሳችንን። አሁን እራት ብቻ ነው በቃ እራት እንደምንም ተፍ ብለን ነው ነገር እንበላለን። ቪዲዮአችን ያበቃል ማለት ነው። እዛ ጋር እራት ላይ እንገናኝ። ቪዲዮ እያረዘመብኝ ስለሆነ በቃ ቀጥታ እራት ላይ የምንገናኝ ይሆናል። ላይክ፣ ሼር፣ ሰብስክራይብ ወስጊድ ዩቲዩብ። ይኸው እንዳልናችሁ እራት ላይ ተመልሰን መተናል። ይኸው ትንሽ ጨላልመዋል እና ዝናብም ምናምን እየዘናነበ ነበር እና እራት ምንበላ ይሆናል። እራት ለመብላት ያሰብነው ሙዝ እና ዳቦ ነው።
ዳቦ ቤት ሄደን ዳቦ ገዝተን ከዛን ሙዛችንን ደግሞ በ10 ብር ገዝተን እንበላለን። እስከ ቪዲዮ መጨረሻ ተከታተሉን። ቪዲዮ ደግሞ እራት ላይ የሚያበቃ ይሆናል። እስከ ቪዲዮ መጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ። እንግዲህ ጋይስ ሙዛችንን እየገዛን ነው እና በ10 ብር ሙዝ ምንገዛ ይሆናል። ስጭን እንግዲህ በ10 ብር 2 ሙዝ ገዝተናል። በ10 ብራችን ደግሞ ዳቦ ገዝተን እራት በልተን ምንለያይ ይሆናል። ላይክ፣ ሼር፣ ሰብስክራይብ። ብር ቢኖር አንተንም እበላሃለሁ፣ አንተንም እበላሃለሁ፣ እናንተንም እበላችኋለሁ። 10 ብር ብቻ ነው ያለን እና የ10 ብር ዳቦአችንን ገዝተን እንሄዳለን፣ እንበላለን። አብራችሁን ሁኑ እስከ ቪዲዮ መጨረሻ። ላይክ ሼር። ይሄ ነገር እንትን ዳቦ አላ የ10 ብር እሺ፣ አንድ ዳቦ ትሰጠናል የ10 ብር። እንግዲህ ጋይስ ይኸው በቀረን 10 ብር ዳቦአችንን ገዝተናል። ሙዛችን ደግሞ ቦርሳችን ውስጥ አለች እና የሆነ ቦታ ቁጭ ብለን እንበላ ምናምን ይሆናል። ቴንክ ዩ አባል። ቁጭ ብለን እንበላ ምናምን ይሆናል። ወደዚህ ዞር ነው ያው ያበደ በ100 ብር እንደዚህ መዋል ትችላላችሁ ጋይስ። እንችላለን ነው የምላችሁ። እንግዲህ ጋይስ እንብላ። ይኸው ራት ላይ ዳቦና ሙዝ እየበላን ነው። ምሳም ስበላ አሳይቻችኋለሁ። ቁርስም እንደዛው። እራት ላይ ምንለያይ ይሆናል። እራታችንን በልተን ሶ ጋይስ የዛሬ ቪዲዮአችን ይሄንን ይመስል ነበረ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ከተመቻችሁ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ። ወዳችኋለሁ።